ቤተ ክርስቲያን ማለት እግዚአብሔርን ማዕከል ያደረገ ማለት ነው። ቤተ ክርስቲያን ማለት እግዚአብሔር ያለበት ህብረት ማለት ነው። እግዚአብሔር የቀደሰው ህብረት ማለት ነው። ሐዋርያት ድንጋይ ለመደራረብ አይደለም የመጡት። የዛሬው በዓል ደግሞ ቅዳሴ ቤት ይባላል። ቤተ ክርስቲያን ተጠግታ ነበር ስራውን የጀመረችው ማለት ነው። አሁን ከበደ፣ አየለ ወይም ሐጎስ ወይም ገብረ ማርያም አይደለም። ሁላችንም የክርስቶስ አካል ነን። በዛሬው ቀን ምን የሆነች ቤተ ክርስቲያን? የተባረከች ቤተ ክርስቲያን። እግዚአብሔር ሁላችንን ይባርከን። ቤተ ክርስቲያን የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ ዛሬ ታላቅ የእመቤታችን ክብረ በዓል እያከበርን ነው። ዛሬ ቅድም በመርሃ ግብር መሪው አባት ሲነገረን እንደቆየ ከ33ቱ የእመቤታችን የቅድስት ድንግል ማርያም በዓላት አንዱ የዛሬው በዓል ነው። የዛሬው በዓል ደግሞ ቅዳሴ ቤት ይባላል። የትናንትናው በዓል ደግሞ ሕንጸተ ቤታ፣ የዛሬው ቅዳሴ ቤታ። በትናንትናው በሰኔ 20 ቀን ቤተ ክርስቲያን በዓለም ላይ ለመጀመሪያ ጊዜ ራሷን ችላ ሕንፃ ያቋቋመችበት ቀን ነው ማለት ነው። በትናንትናው ዕለት እግዚአብሔር መንፈስ ቅዱስ በሐዋርያት ልብ ላይ አድሮ በሐዋርያት እጅ ላይ እየሰራ በሦስቱ ድንጋዮችን አለምልሞ ቤተ ክርስቲያንን ያነጸበት፣ ቤተ ክርስቲያን የተሰራችበት፣ ቤተ ክርስቲያን የለመለመችበት፣ ቤተ ክርስቲያን ራሷን ችላ እንድንሰግድባት፣ እንድንቆርብባት፣ እንድናመልክባት ሕንፃው ቤተ መቅደስ በትናንትናው ዕለት ተሰርቷል። በዛሬው ዕለት ደግሞ ትናንትና የተሰራችውን ቤተ ክርስቲያን የተመረቀችበት፣ በቅዱስ ሥጋው በክቡር ደሙ የከበረችበት፣ በሰማይም ያሉት መላእክት ጌታችን መድኃኒታችን ኢየሱስ ክርስቶስን ተከትለው ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን አስከትሎ በሰማይና በምድር በአንድነት በዛሬው ዕለት የተባረከችበት ቀን ነው፣ የከበረችበት ቀን ነው። ክብርና ምስጋና ላከበረን ለእግዚአብሔር ይሁን። አመስግኑት ሁላችሁ። በኋላ ላይ እንመጣበታለን። በሐዋርያት ዘመን ገና በጥንቱ ቤተ ክርስቲያን ስራዋን ስትጀምር በግለሰቦች ቤት ነው የነበረችው። ስለዚህ ከግለሰብ ወጥታ ዛሬ ራሷን ችላ ቤተ ክርስቲያን የቆመችበት ቀን ነው። ደጋጎች እናቶች ቤታቸውን ለመቁረቢያ፣ ለመስገጃ፣ ለጸሎት ቤት እየሰጡ ነበረ። መኖሪያቸውን፣ መተዳደሪያቸውን፣ መሬታቸውን፣ ሀብታቸውን ቤተ ክርስቲያን ተጠግታ ነበር ስራውን የጀመረችው ማለት ነው። ግለሰቦች ቤት ውስጥ ነበረች። ዛሬ ግን በይፋ ቤተ ክርስቲያን ተሰርቶ የከበረበት ራሷን የቻለችበት ቀን ነው። እግዚአብሔር ለዚህ ለነጻነት ቀን እንኳን አደረሳችሁ። በእውነት የነጻነት ቀናችን ነው ማለት ነው። በነጻነት እንድናመልክ እግዚአብሔር መንፈስ ቅዱስ እድል የሰጠበት ቀን ማለት ነው። ወደዚህ ታሪክ ከመግባታችን በፊት የመጽሐፍ ቅዱስን አስተምሮ ቤተ ክርስቲያን ምንድን ነው የሚለውን ማየት ያስፈልጋል። እንግዲያውስ ለትምህርታችን ርዕስ የሚሆነን ቃል አቅሌሲያ የሚል ቃል ይሆናል። እስኪ ሁላችሁም ተናገሩ። አቅሌሲያ በሉ እስኪ። አቅሌሲያ በሉ እስኪ። አዎ ኤክሌሲያ ይባላል። ወይም በእኛ ስናደምፀው በግዕዙ ፊደል በተጻፈበት ቋንቋ አቅሌሲያ ይባላል። በግሪኩ ወይም ደግሞ የእንግሊዝኛውንም ቃል ደግሞ ኤክሌሲያ ይለዋል። አቅሌሲያ፣ ኤክሌሲያ አንድ አይነት ትርጉም ነው የሚኖረው። የአደማመጥ ልዩነት ካልሆነ በስተቀር የትርጉም ልዩነት የለውም። እንግዲህ አቅሌሲያ ወይም ደግሞ ኤክሌሲያ የሚለው ቃል የግሪክ ቃል ነው። የማን ቃል ነው? የግሪክ ቃል ነው። ከግሪክ የተወሰደ ነው። ቤተ ክርስቲያን ይህንን ቃል ከመጠቀሟ በፊት በግሪክ ከተሞች ይኖሩ የነበሩ ሰዎች ስለ መብታቸው የሚፈጥሩት ጉባኤ ወይም ደግሞ የሕዝብ ጉባኤ ኤክሌሲያ ይባል ነበር። ስለዚህ መጽሐፍ ቅዱሳዊ አውዱ ከዚህ ተወስዶ ኤክሌሲያ
አቅሌሲያ የሚለው ትርጉም ጉባኤ ማለት ነው። ምን ማለት ነው? ጉባኤ፣ የተቀደሰ ጉባኤ ማለት ነው። የተባረከ ጉባኤ፣ ንጹህ ጉባኤ፣ ንጽሕት ጽሪት ጉባኤ ማለት ነው። አቅሌሲያ ማለት ዝም ብሎ ጉባኤ አይደለም። አያችሁ፣ ጉባኤ ሁሉ አቅሌሲያ ሊባል አይችልም። የተቀደሰ ጉባኤ ሲሆን ግን ምን ይባላል? ኤክሌሲያ ወይም አቅሌሲያ ይባላል። ስለዚህ ቤተ ክርስቲያን የሚለውን ትርጉም ይይዛል። ኤክሌሲያ የሚለው የግሪኩ ቃል ቤተ ክርስቲያን ለሚለው ትርጉም ምቹ አቻ ነው ማለት ነው። ዛሬ ቤተ ክርስቲያን የታነጸችበት ቀን ነው። ቤተ ክርስቲያን የተባረከችበት ቀን ነው። ቤተ ክርስቲያን የከበረችበት ቀን ነው ካልን ቤተ ክርስቲያን የሚለውን ሙሉ አውድ ከነ ትርጉሙ የሚሰጠን አቅሌሲያ የሚለው የግሪክ ቃል ነው። ይሄንን ደግሞ አካለ ክርስቶስ ተብሎ ይተረጎማል። ማን ተብሎ ይተረጎማል? አካለ ክርስቶስ ተብሎ ይተረጎማል። እንግዲህ በመሰረታዊ ነገር ነው የምንማማረው ማለት ነው። ከስብከቱ በዘለለ ትምህርታዊ ነገር ነው የምንማረው። ትምህርታዊ አዘል ነው የምናደርገው። ትምህርታዊ መሰረት ነው የምናደርገው ማለት ነው። ስለዚህ ቤተ ክርስቲያን ማለት አቅሌሲያ ማለት ነው። አቅሌሲያ ማለት አካለ ክርስቶስ ማለት ነው። ለዚህ የመጽሐፍ ቅዱስ ጥቅስን መውሰድ ይገባል። መጽሐፍ ቅዱሳዊ ማረጋገጫን መያዝ ያስፈልጋል። ለዚህ የመጽሐፍ ቅዱስ ቃል ተስማሚ የሚሆነው በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 27 ላይ ያለው ቃል ነው። እንደዚህ ይላል፣ እናንተ የክርስቶስ አካል ናችሁ ይላል። እባካችሁ ይህንን ቃል ንገሩኝ። እናንተ በሉ እስኪ። የማን አካል ናችሁ? የማን አካል ናችሁ? የክርስቶስ አካል ናችሁ። አቅሌሲያ ማለት ይሄ ነው። አካለ ክርስቶስ ማለት ነው። ምን ያህል ክብር ነው እናንተ! ምን ያህል መወደድ ነው እናንተ! ምን ያህል ከፍታ ነው እናንተ! እናንተ አለ ቅዱስ ጳውሎስ የክርስቶስ አካል ናችሁ፣ እያንዳንዳችሁ ደግሞ ብልቶች ናችሁ አለ። ከሰውነታችን ክፍል አንዷ ክፍል ወይም አንዷ ብልት ብትታመም ብትሰቃያለ መላ ሰውነታችሁ ይታመማል። ታውቃላችሁ አይደል? ሰውነታችን ጥፍር እንግዲህ በዳር ያለው ከሰውነታችን ክፍል አንዱ ምንድን ነው? ጥፍር ነው አይደል? ጥፍራችን ከሰውነታችን አካል በዳር ላይ የተቀመጠ ነው። ከጥፍራችን መካከል እንኳን አንዷ ብትጎዳ መላው ሰውነታችን ታማሚ ይሆናል። ስቃዩ ከባድ ይሆናል። ዓይን ቢታመም ጆሮም ይታመማል፣ ራስም ይታመማል። መላው የሰውነት ክፍል መላው የሰውነት አካል ይናጋል፣ ይቃወሳል ማለት ነው። ለዚህ አንድ ተረት አለ አይደል? አፍንጫ ሲመታ ምን ያለቅሳል ይባላል? ዓይን ያለቅሳል። አያችሁ፣ የት ተገናኝቶ ነው አፍንጫ ሲመታ ዓይን የሚያለቅሰው? ለካ ህብረት አለው። በትክክል አንዱ ሲታመም ሁሉ ይታመማል። ጥፍራችን እንኳን በውጭ ነው ያለው ተብሎ ቢታመም ውስጣዊ ደስታ አይሰማንም፣ ስቃዩ ከባድ ይሆናል። ስለዚህ እኛ ማለት የክርስቶስ አካል ነን። የማን አካል ነን? የክርስቶስ አካል። አሁን ከበደ፣ አየለ ወይም ሐጎስ ወይም ገብረ ማርያም አይደለም። ሁላችንም የክርስቶስ አካል ነን። ሐዋርያት ድንጋይ ለመደራረብ አይደለም የመጡት። ሐዋርያት አለቱ የሆነውን የሰውን ልብ ለመሰንጠቅ ነው የመጡት። ሐዋርያት አቧራ ለማራገፍ አይደለም ዓላማቸው፣ ኃጢአትን ማራገፍ ነው የነበረው ዓላማቸው። ሐዋርያት ጨለማውን ብርሃን ማድረግ ነው የነበረው ዓላማቸው። ይህንን ነው የነበረው። ይሄ ነገር እየተቆራረጠ ነው። እኛም ትምህርታችንን ጨርሰው አይደል? አሁን ጨርሰዋለን፣ እናጠቃልለዋለን። ስለዚህ ሐዋርያት በሄዱበት ያስተምሩ ነበር፣ ተአምራትንም ያደርጉ ነበር። ከዕለታት በአንድ ቀን ወደ ታሪኩ ወደ ዛሬ ስንመጣ ጳውሎስና በርናባስ በአንጾኪያ ሂደው በፊልጵስዩስ አገር በመቄዶንያ ይሰብኩ ነበረ። ሕዝብንም አሳመኑ፣ አጠመቋቸው። ወደ ቤተ ጣዖታት ሂዱ አሏቸው። እንግዲያውስ የምናመልክበትን ስሩልን አሏቸው። ከዚያ ወደ ጴጥሮስና ወደ ዮሐንስ ላኩ። እነርሱም ሱባኤ ያዙ። ሱባኤያቸው ከፈጸሙ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማያት ወረደ፣ እመቤታችን ድንግል ማርያምን አስከትሎ። ይህ እንደ ታሪክ ምሁራን እንደሚናገሩት
ጌታ ባረገ በ19ኛው ዓመት፣ እመቤታችን ባረገ በ4ኛው ዓመት ወይም ደግሞ በ53 ዓመተ ምህረት ገደማ አካባቢ ማለት ነው። ይሰማል አይደለ? ችግር የለም። ይሰማቸዋል አይደል? ውጭ ላሉት ነው እንጂ ይሰማል አይደል? እንጨርሰዋለን። ስለዚህ ሐዋርያት ሱባኤ ገቡ፣ ሱባኤያቸው ተሰማ። እግዚአብሔር ሱባኤያቸውን ይስማላችሁ፣ ሱባኤያቸውን ይቀበልላችሁ፣ ልመናቸውን ይስማላችሁ፣ ጸሎታቸውን ይስማላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወረደ ከሰማይ፣ ፈቀደላቸው። ምን አደረገላቸው? ወደ ፊልጵስዩስ ከተማ በደመና እንዲሰበሰቡ አደረገና ከከተማው ውጪ ቤተክርስቲያን የሚሰሩበትን ቦታ አሳያቸው። ቤተክርስቲያን ማለት የተቀደሰ ስፍራም ስለሆነ ህንፃው ቤተክርስቲያን ስለሆነ ህንፃ ሥላሴ ከተሰራ በኋላ ምዕመናን ካመኑ በኋላ ሰዎች ከተጠመቁ በኋላ የሚሰግዱበት፣ የሚቆርቡበት፣ የሚቀድሱበት፣ የሚቀደሱበት የተቀደሰ ስፍራ ያስፈልጋልና የተቀደሰ ስፍራ አሳያ። የማን አካል ነን? የማን አካል ነን? የክርስቶስ አካል ነን። ምን ማለት ነው? አንድ ሰውነት ነን ማለት ነው። የክርስቶስ አካል ከሆንን ራሳችን አንድ ነው ማለት ነው። ክርስቶስ ርዕስ ወንህነሰ አባል። እኛ በክርስቶስ ራስነት ውስጥ ያለን የተለያየን አካላቶች ወይም የሰውነት ክፍሎች፣ ነገር ግን የክርስቶስ አካል በአንድ ሰውነት በአንድ ክርስቶስ። ስለዚህ ብዙ ብንሆንም በክርስቶስ አንድ ነን። በክርስቶስ ስንት ነን? በክርስቶስ ስንት ነን? አቅሌሲያ ማለት ይሄ ነው። ቤተ ክርስቲያን ማለት ይሄ ነው። ጉባኤ የተቀደሰ ህብረት ማለት ነው። የተቀደሰ ጉባኤ ማለት ነው። እያንዳንዳችን በክርስቶስ ሰውነት ውስጥ ያለን አካል ነን። እያንዳንዳችሁ የክርስቶስ አካል ናችሁ። የክርስቶስ አባላት ናችሁ። የክርስቶስ አካል ነን። በዚህ ነው የከበርነው። ክርስቶስ አካሉ ነው ያደረገን። ክርስቶስ የራሱ ነው ያደረገን። እኛም የክርስቶስ ክርስቶስም የኛ። ለዚህ ምን ተብሎ ተጻፈ? ንሕነሰ ህሊናሁ ለክርስቶስ ብነ፣ እኛስ የክርስቶስ ልብ አለን። እግዚአብሔር ልባችንን የእርሱ ያደርግልን፣ የእርሱም ልብ ለእኛ ያደርግልን። በእውነት እኛ የክርስቶስ ልብ አለን የተባለው አካሉ ስለሆን ነው። እኛ የክርስቶስ አባል ስለሆን ነው። ስለዚህ አቅሌሲያ የሚለው ትርጉም ቤተ ክርስቲያን የሚለውን ትርጉም ይሰጠናል። ቤተ ክርስቲያን ማለት ደግሞ የተቀደሰ ጉባኤ አካለ ክርስቶስ ማለት ነው። እንግዲህ ይሄንን በሶስት ይተረጎማል። በስንት ይተረጎማል? ንገሩኝ። በስንት ይተረጎማል? በሶስት ይተረጎማል። አንደኛው ቤተ ክርስቲያን የሚባለው አንደኛው ትርጉም እያንዳንዱ ከውሃና ከመንፈስ የተወለደ ወይም ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ የተወለደ ዳግም ልደት ያገኘ እያንዳንዱ ሰው በክርስቶስ አምኖ የተጠመቀ ቤተ ክርስቲያን ይባላል። ምን ይባላል? ቤተ ክርስቲያን ይባላል። ትርጉሙ ከግለሰብ ይነሳል፣ ከዛ ወደ ማህበር ያድጋል፣ ከዛ ህንፃ ቤተ ክርስቲያን ይመጣል ማለት ነው። ዛሬ ህንፃው ቤተ ክርስቲያን የታነጸበት የተባረከበት ቀን ነው። ወደ ህንፃው ከመድረሳችን በፊት ወደ አካሉ ወደሚዳሰሰው፣ ወደሚታየው፣ ወደሚጨበጠው ከመሄዳችን በፊት መሰረታዊ ትርጉሙን መረዳት ያስፈልገናል። ስለዚህ እያንዳንዱ ዳግም ልደት የተወለደ፣ እያንዳንዱ ከውሃና ከመንፈስ የተወለደ፣ እያንዳንዱ ከአብራ ከመንፈስ ቅዱስ የተወለደ፣ እያንዳንዱ አምኖ የተጠመቀ ግለሰብ ቤተ ክርስቲያን ይባላል። ምን ይባላል? ቤተ ክርስቲያን ይባላል። ስለዚህ ክርስቲያን ክቡር ነው። ለምን? ቤተ ክርስቲያን ስለሆነ። ክርስቲያን ቅዱስ ነው። ለምን? ቤተ ክርስቲያን ቅድስት ስለሆነ። ክርስቲያን ንጹሕ ነው። ለምን? ቤተ ክርስቲያን ንጽሕት ስለሆነ። ለዚህ መጽሐፍ ቅዱሳዊ መረጃ፣ መጽሐፍ ቅዱሳዊ ማስረጃ ማየት ያስፈልገናል። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ ተመልከቱ። እናንተ ይላል የእግዚአብሔር ቤተ መቅደስ መሆናችሁን አታውቁምን? የማን ቤተ መቅደስ መሆናችሁ? ንገሩኝ። የማን ቤተ መቅደስ? የእግዚአብሔር ቤተ መቅደስ መሆናችሁ አታውቁምን? የእግዚአብሔር መንፈስ አድሮባችሁ እንደሚኖር አታውቁምን? ማንም የእግዚአብሔር ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነው፣ ያውም እናንተ ናችሁ ይላል። እናንተ የእግዚአብሔር ቤተ መቅደስ ናችሁ። የማን ቤተ መቅደስ?
የቤተ መቅደስን ነገር አስቡት። እንግዲህ ቤተ መቅደስ ምን ያህል ንጹህ ሊሆን እንደሚገባ አስቡ። ቤተ መቅደስ ምን ያህል የተባረከ የከበረ እንደሚሆን እወቁት። እያንዳንዳችን እኛ የእግዚአብሔር ቤተ መቅደስ ነን። እያንዳንዳችን እኛ ቤተ ክርስቲያን ነን። ዳግም የተወለደ ሁሉ ከውሃና ከመንፈስ የተወለደ ሁሉ ከመንፈስ ቅዱስ የተወለደ ሁሉ እርሱ ቤተ ክርስቲያን ይባላል። የእግዚአብሔር መንፈስ ቅዱስ ማደሪያ ይባላል። ማኅደረ ክርስቶስ፣ አካለ ክርስቶስ፣ ሕንፃ እግዚአብሔር፣ ሕንፃ ሥላሴ ይባላል። ይሄ ደግሞ ቅዱስ ነው። ማንም የእግዚአብሔር ቤተ መቅደስ ቢያፈርስ ማን ያፈርሰዋል? የእግዚአብሔርን ቤተ መቅደስ አፈርሳለሁ ብሎ ቢነሳ ማንም ሳይታገለው ይሸነፋል። ማንም ሳይከራከረው ይረታል። ማንም ሳይታገለው ይወድቃል። ምክንያቱም የእግዚአብሔርን ቤተ መቅደስ የሚጠብቀው እግዚአብሔር ነው። የእግዚአብሔርን ቤተ መቅደስ የሚጠብቀው ማን ነው? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል ተብሎ ተጽፏል። ምን ማለት ነው? የቤተ መቅደስ ጠባቂ እግዚአብሔር ነው ማለት ነው። የቤተ ክርስቲያን እረኛ ክርስቶስ ነው ማለት ነው። ይሄ ደግሞ እያንዳንዳችን ክርስቲያን ማለት ነው። ክርስቲያንን የሚታገል፣ ክርስቲያንን የሚያሳድድ፣ ክርስቲያንን የሚጠላ፣ ክርስቲያንን እጥላለሁ የሚል፣ ክርስቲያንን አፈርሳለሁ የሚል ካለ ሳይታገሉት ይወድቃል፣ ሳይከራከሩት ይሸነፋል። ምክንያቱም የቤተ መቅደሱ ጠባቂ ባለቤቱ ነው። እርሱ ደግሞ መንፈስ ቅዱስ ነው። እርሱ ደግሞ እግዚአብሔር ነው። እግዚአብሔር ሁላችንንም ይጠብቀን። እግዚአብሔር ሁላችንንም ያክብረን። ጠባቂያችን እርሱ ስለሆነ፣ መሪያችን እርሱ ስለሆነ፣ ስለዚህ እያንዳንዱ ሰው ቤተ ክርስቲያን ወይም ቤተ መቅደስ ይባላል። አንዱ። ሁለተኛው ቅድም እንዳየነው እንደተነሳንበት ዋናው አቅሌሲያ የሚለው ትርጉም ጉባኤ ወይም ደግሞ የክርስቲያኖች ህብረት፣ የክርስቲያኖች አንድነት ነው። ለዚህ ደግሞ መጽሐፍ ቅዱሳዊ ማስረጃ ማየት ያስፈልጋል። የማቴዎስ ወንጌል ምዕራፍ 18 ቁጥር 18-19 ላይ ተመልከቱ። ሶባሃባሃለው ክልኤቱ ወሰለስቱ ጉባኤን በስሜ ህዬ ይሄሉ ማእከሎሙ። በስሜ ሁለትም ወይም ሶስትም ሆነው ቢሰባሰቡ እኔ በመካከላቸው እገኛለሁ። እግዚአብሔር በመካከላችን ነው። ዛሬው ምስባክ ሰኔ 21 የሚሰበከው ዕለተ እሑድ ስለዋለ መዝሙርን ተከትለው ሰበኩ እንጂ ሰኔ 21 ለክብረ በዓሉ የሚስማማው ዝማሬ ቀደሰ ማኅደሮ ልዑል እግዚአብሔር ውስተ ማእከላ። ልዑል ማደሪያውን ቀደሰ፣ እግዚአብሔርም በመካከሏ ነው፣ አትናወጥም ይላል ቅዱስ ዳዊት። እግዚአብሔር በመካከላችን ነው። ክብርና ምስጋና ለስሙ ይሁን። ማን በመካከላችን ነው? ቤተ ክርስቲያን ማለት እግዚአብሔርን ማዕከል ያደረገ ማለት ነው። ቤተ ክርስቲያን ማለት እግዚአብሔር ያለበት ህብረት ማለት ነው። እግዚአብሔር የቀደሰው ህብረት ማለት ነው። አቅሌሲያ ማለት የተቀደሰ ጉባኤ። እያንዳንዱ ክርስቲያን ቤተ ክርስቲያን ከሆነ ሲሰበሰብ ደግሞ የበለጠ ያማረ የደመቀ ቤተ ክርስቲያን ይሆናል። እግዚአብሔር ያማረ ህይወት ይስጠን። እግዚአብሔር የተቀደሰ ህይወት ይስጠን። ስለዚህ እኛ ህብረታችን ቤተ ክርስቲያን ይባላል። አንድነታችን ቤተ ክርስቲያን ይባላል። ለምን? እኛ የክርስቶስ አካል ስለሆን። አካሉ ከሆነ ደግሞ በአንድ ሰውነት ውስጥ ስላለን ህብረታችን ቤተ ክርስቲያን ይባላል። አንዱ ሲደሰት ደስታችን ነው። አንዱ ሲያዝን ሐዘናችን ነው። አንዱ ሲራብ ረሃባችን ነው። አንዱ ሲጠግብ ጥጋባችን ነው። አንዱ ሲያለቅስ ሐዘናችን እንባችን ነው። አንዱ ሲደሰት ደስታችን ነው። ግን ዛሬ የጠፋው ይህንን ነው። የሌላው ሰው ሐዘን ሐዘናችን አልመሰልንም። የሌላው ለቅሶ ችላ ብለነዋል። የሌላው ረሃብ ችላ ብለነዋል። እኔ ከበላው ሌላው ቢጠግብ ቢራብ ምን አገባኝ የሚል ስሜት በቤተ ክርስቲያን እየነገሰ ነው። ይሄ አግባብ አይደለም። ቅድም እንዳልነው ዓይን ሲመታ አፍንጫ ሲመታ ዓይን ያለቅሳል ካልን አንዱ ክርስቲያን ሲሰደድ፣ አንዱ ክርስቲያን አሳሩን መከራውን ሲበላ፣ አንዱ ክርስቲያን ሲሰቃይ፣ አንዱ ክርስቲያን ሲወድቅ፣ አንዱ ክርስቲያን ሲሰደድ፣ አንዱ ክርስቲያን ሲዋረድ ውርደታችን ነው። አንዱ ሲደክም ድካማችን ነው። ማሰብ ይኖርብናል። አለበለዚያ በአንድ ሰውነት መሆናችን አልገባንም ማለት ነው። ህመማችን የማይሰማን ከሆነ አንድነታችን አልገባንም።
ስቃያችን የማይሰማን ከሆነ አንድነታችን አልገባንም። የሌላው ሰው ህመም ህመሜ ነው ካላልን፣ የሌላው ሰው ለቅሶ ለቅሶዬ ነው ካላልን፣ የሌላው ሰው ሐዘን ሐዘኔ ነው ካላልን በእውነት አንድነት አልገባንም። የአንድነቱን ምስጢር የጉባኤውን ህብረት የተቀደሰው ጉባኤ የተቀደሰውን አንድነት እግዚአብሔር ለሁላችን የሚግለጽልን። አንድ ነን። ስንት ነን? አንድ ነን። እዩት፣ ማዕዳችን ስንት ነው? ማዕዳችን ስንት ነው? ቅዱስ ቁርባኑ ማን ነው? ስጋው የማን ነው? ደሙ የማን ነው? የአንዱ የክርስቶስ የወልደ እግዚአብሔር። ስለዚህ ምግባችን አንድ ከሆነ ምንድነው የሚለው መጽሐፍ? የምንባርከው ጽዋ ከክርስቶስ ደም ጋር ህብረት አለው። የምንቆርሰው እንጀራ ከክርስቶስ ስጋ ጋር አንድነት አለው። ስለዚህ ማዕዳችን አንድ ነውና እኛም ብዙዎች ስንሆን አንድ ነን አለ እግዚአብሔር። አንድ ልብና አንድ ቃል ይስጠን፣ አንድ ልብ ያድለን። ይሄ ነው የቤተ ክርስቲያን ትርጉም። ይህ ከሆነ የቤተ ክርስቲያንን የአመሰራረት ምስጢር እንመልከት። እናሳጥረዋለን። በሶስት ቃላት አሳጥረን እንገልጸዋለን። ይሄ በዚህ እንጨርሰዋለን ትምህርቱን ማለት ነው። የቤተ ክርስቲያንን አመሰራረት እንዴት ነው የተመሰረተው የሚለውን አንደኛው የቤተ ክርስቲያን አመሰራረት በወንጌል ወይም ደግሞ በትምህርት፣ ሁለተኛ በዕለተ ዓርብ የተቀደሰችው ቤተ ክርስቲያን፣ ሶስተኛው በርደተ መንፈስ ቅዱስ ከፍ ያለችው የተባረከችው የጸጋ ሙላት ያገኘችው ቤተ ክርስቲያን፣ በአራተኛ ደረጃ በዛሬው ቀን ምን የሆነች ቤተ ክርስቲያን? የተባረከች ቤተ ክርስቲያን። እግዚአብሔር ሁላችንን የሚባርከን። አንደኛ የቤተ ክርስቲያን የአመሰራረት ምስጢር ስንመለከት ጌታ በወንጌሉ ባስተማረው ትምህርት መነሻነት ነው። የማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ ተመልከቱ። ጌታ በወንጌሉ እንደዚህ ያለ መነ ይብልዎ ወሰብ ለወልደ እጓለ እመሕያው። ቤተ ክርስቲያንን በወንጌሉ ሲመሰርታት፣ ቤተ ክርስቲያንን በቃሉ ሲመሰርታት ሰዎች የሰው ልጅን ማን እንደሆነ ይሉታል ብሎ ጠየቃቸው። እንዲህ ብለው መለሱለት። አንዳንዶቹ መጥምቁ ዮሐንስ ይሉሃል፣ አንዳንዶቹስ ኤርሚያስ ነው ይላሉ፣ አንዳንዶቹ ኤልያስ ነው ይላሉ፣ አንዳንዶቹ ከነቢያት አንዱ ነው ይላሉ። እናንተስ ማን ትሉኛላችሁ? አንተማ የሕያው የእግዚአብሔር ልጅ ክርስቶስ ነህ። ክብርና ምስጋና ለሕያው ለእግዚአብሔር ልጅ ለኢየሱስ ክርስቶስ ይሁን። አመስግኑት ሁላችሁ። ማንነቱ ያለው እዚህ ላይ ነው። መሰረቱ ያለው እዚህ ላይ ነው። ጸሎታችን እዚህ ላይ ነው። እምነታችን እዚህ ላይ ነው። መሰረታችን እዚህ ላይ ነው። ሃይማኖታችን እዚህ ላይ ነው። ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ የሚለው ነው እምነታችን። ትምህርታችን ይሄ ነው። ዶግማችን ይሄ ነው። መሰረታችን ይሄ ነው። እኛ መጥምቁ ዮሐንስ አንልም። እኛ ስለ እርሱ ኤልያስ ነው አንልም። እኛ ስለ እርሱ ኤርሚያስ ነው አንለውም። እኛ እንደሚሉት ነቢይ ነው አንለውም። አንዳንዶች ምን አሉት? ነቢይ አሉት። አንዳንዶቹ ምን አሉት? መልአክ ነው አሉት። አንዳንዶቹ ምን አሉት? ክብር ይግባውና እነ አርዮስ ፍጡር ነው አሉት። እኛስ ምን እንለዋለን? ጴጥሮስ እንደተናገረው ከሰማይ የመጣው ምስክርነት እግዚአብሔር መንፈስ ቅዱስ የገለጸው ምስጢር ምን ይላል? አንተማ የሕያው የእግዚአብሔር ልጅ ክርስቶስ ነህ። እናንተስ ማን ትሉታላችሁ? የሕያው የእግዚአብሔር ልጅ ተናገሯ። የሕያው በሉ። የእግዚአብሔር ልጅ ኢየሱስ ክርስቶስ ነህ። አዎ የኛ እምነት ይሄ ነው። በማን ነው የምታምኑት? በወልደ እግዚአብሔር በኢየሱስ ክርስቶስ። ምን አሉት ሰዎች? ፍጡር ነው አሉት። ክብር ይግባውና ዓለማትን የፈጠረ እርሱ፣ ብርሃን ይሁን ብሎ ጨለማውን ዓለም ያበራ እርሱ፣ የሚያደርጉትን አያውቁምና ብሎ ከራሱ ጋር ያስታረቀን እርሱ፣ በባህር ላይ የተራመደው እርሱ፣ አጋንንትን ያንበረከከው እርሱ፣ ጨለማውን በብርሃን የዋጠው እርሱ፣ ሲኦልን የዘጋው እርሱ፣ ገነትን የከፈተው እርሱ፣ ሙታንን ያስነሳው እርሱ፣ ሙስና መቃብርን ያጠፋው እርሱ። አንዳንዶቹ ፍጡር ነህ አሉት። እርሱ ግን ፈጣሪ ሰማያት ወምድር ነው። ክብርና ምስጋና ለስሙ ይሁን። ስለዚህ አንተ ብፁዕ ነህ፣ ምክንያቱም ስጋና ደም ይህንን ነገር ምን አላለልህም? አልገለጸልህም። እግዚአብሔር ከሰማያት ምስጢሩን ይግለጽልህ። ምኑን ይግለጽልህ? ምስጢሩን ይግለጽልህ። እግዚአብሔር ነው ምስጢሩን የሚገልጸው። ገለጸለት ለጴጥሮስ። ከዛ ምን አለ?
አንተ ጴጥሮስ ነህ። ጴጥሮስ ማለት በግሪከኛ ቋንቋ አለት ነህ፣ መሰረት ነህ ማለት ነው። በዚህ አለትነት ላይ ቤተ ክርስቲያኔን እሰራታለሁ። የሲኦል ደጆችም ሊያነዋውጧት ሊበረታቱባት አይችሉም። በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታኸው በሰማይ የተፈታ ይሆናል። የመንግሥተ ሰማያትን ቁልፍ እሰጥሃለሁ። ለጴጥሮስ የተሰጠው ነው። ጴጥሮስ ማለት በግሪክ ቋንቋ አለት ማለት ነው፣ መሰረት ማለት ነው። በዚህ አለትነት አለ። በየትኛው አለትነት? በክርስቶስ አለትነት። ስለ አለትነቱ እንዲህ አለ ጳውሎስ፣ ወኮክሰ ክርስቶስ ውእቱ፣ ያም አለት ክርስቶስ ነበረ ይላል። አለቱ ክርስቶስ ነው። መሰረታችን ጽኑ ነው፣ አንናወጥም። መሰረታችን የጸና ነው፣ አንንቀዠቀዥም። መሰረታችን የጸና ነው፣ አንወድቅም፣ አንሰበርም። ምክንያቱም የታነጽነው በክርስቶስ አለትነት ላይ ነው። ቤተ ክርስቲያን መሰረቷ ጸና። ሰይጣን ዝናሩን ፈታ። ሰይጣን ዝናሩን ሁሉ ጨረሰ። ሰይጣን መሳሪያውን ሁሉ አውጥቶ ተኮሰ። ቤተ ክርስቲያን ግን እስከ ዛሬው ድረስ አለች። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ዮሐንስ አፈወርቅ ሲናገር ይህን ነው የሚለው፣ ሰይጣን ዝናሩን ሁሉ እስኪጨርስ ድረስ፣ ትጥቁን ሁሉ እስኪፈታ ድረስ ቤተ ክርስቲያንን ተዋጋት። ግን ቤተ ክርስቲያን ለዘላለም የጸናች ናት። መሰረቷ ከዚህ ጫፏ በሰማይ ነው። እንተ በምድር ስረዊሃ ወበሰማይ አይጹቂሃ። መሰረቷ ከዚህ መሰረቷን እናያለን፣ ጫፏን ግን አናየውም። በተስፋ ነው የምንመለከተው። ስለዚህ ቤተ ክርስቲያን ማለት በዚህ ምድር ያለነው ብቻ አይደለም። በሰማይ ያሉትም መላእክት ከኛ ጋር ናቸው። በገነት ያሉት ቅዱሳንም ከኛ ጋር ናቸው። በብሔረ ሕያዋን ያሉት ሕያዋንም ከኛ ጋር ናቸው። ቤተ ክርስቲያን ማለት የተቀደሰ ጉባኤ አንድ ነን። ስንዘምር ከነ ጊዮርጊስ ጋር ነው የምንዘምረው። ስንዘምር ከነ ተክለ ሃይማኖት ጋር ነው የምንዘምረው። ስንዘምር ከሱራፌል ጋር ከኪሩቤል ጋር። ምክንያቱም ቤተ ክርስቲያን መሰረቷ በዚህ ጫፏ በሰማይ ነውና እግዚአብሔር ከቅዱሳኑ ጋር አይደምረን። እግዚአብሔር ከቅዱሳኑ ጋር አንድ ያድርገን። ሁለተኛ የቤተ ክርስቲያን መታነጽ በክርስቶስ ደም በዕለተ ዓርብ ማለት ነው። እንተ ተሐንጸት በስሙ ወተቀደሰት በደሙ ይላል ቅዱስ ያሬድ። በክርስቶስ ደም የታነጸች፣ በክርስቶስ ደም የታነጸች። በማን ደም የታነጸች? ንገሩኝ፣ በማን ደም? እኛ በክርስቶስ ደም ነው የታነጽነው። በሲሚንቶ አይደለም፣ በአሸዋ አይደለም፣ በጠጠር አይደለም፣ በክርስቶስ ደም ነው የታነጽነው። ለዚህ ነው ያልፈረሰችው ቤተ ክርስቲያን። ለዚህ ነው ያልጠፋችው ቤተ ክርስቲያን። ለዚህ ነው ያልነደደችው ቤተ ክርስቲያን። ቤተ ክርስቲያን ቁስ ብትሆን ኖሮ፣ ቤተ ክርስቲያን ማተሪያል ብትሆን ኖሮ ተቃጥላ ታልቅ ነበር። ቤተ ክርስቲያን ግን አትነድም። መሰረቷ ጽኑ ነው። በክርስቶስ ደም ነው የታነጸችው። እግዚአብሔር በደሙ ነው ያከበረን። ክርስቶስ በደሙ ነው የተቤዠን። ክርስቶስ በደሙ ነው ያነጸን። ምንድነው የሚለው መጽሐፍ? አኮ በወርቅ ኃላፊ ዘተሳየጠነ አላ በደሙ ክቡር ቤዘሆነ። በሚያልፈው በሚጠፋው በሚበላሸው በወርቅ በሚዝገው አይደለም፣ በደሙ ፈሳሽነት ነው ነፃ ያወጣን። በደሙ ነው ያጠበን። ክርስቶስ በደሙ ነው ያከበረን። ይህንን ሲናገር ኤፍሬም ያነጻጽራል። ሔዋን ከአዳም የተገኘችበት መገኘትና ቤተ ክርስቲያን ከክርስቶስ ጎን የተገኘችበት መገኘትን ያነጻጽራል። በዕለተ ዓርብ እነሆ እንዲህ አለ መጽሐፉ፣ ከጭፍሮች መካከል መስቀል ላይ ያለ አንዱ መጥቶ ጎኑን በጦር ወጋው። ከክርስቶስ ጎንም ንጹሕ ኩልል ያለ ውሃና ትኩስ ደም ፈሰሰ። ያ ደም ኃጢአታችንን አቃጠለ። ያ ውሃ ኃጢአታችንን አጠበ። ክብርና ምስጋና ለስሙ ይሁንልን። ኃጢአታችንን አጠበልን። ወደሙ ለኢየሱስ ክርስቶስ ያነጽሐነም ኩለ ኃጣውኢነ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም ከኃጢአታችን ሁሉ ያነጻናል። ከኃጢአታችንን ሁሉ ያነጻን ዘንድ ደሙን አፍስሷል። ከኃጢአታችን ሁሉ ያጠራን ዘንድ ደሙን አፍስሷል። ስለዚህ ደሙ ለሕይወታችን ለመጠጣችን፣ ውሃው ደግሞ ለጥምቀታችን። ከሞተ ሰው ከሩቅ ብእሲ ከሞተ ሰው ንጹሕ ውሃ ትኩስ ደም ሊፈልቅ አይችልም። ክርስቶስ ግን በሥጋ የሞተ በመለኮት ሕያው ነውና በሞተ ጊዜ ከጎኑ ንጹሕ ውሃና ትኩስ ደም ፈሰሰ። ስለዚህ ምን አለ መጽሐፉ? አዳም በተኛ ጊዜ ሔዋን ከእርሱ ተገኘች። ክርስቶስ ግን ጎኑ በጦር በተወጋ ጊዜ ቤተ ክርስቲያን ከእርሱ ተገኘች። ከአዳም ጎን ሔዋን፣ ከክርስቶስ ጎን ደግሞ ማን ተገኘች? ንገሩኝ። ቤተ ክርስቲያን። ከክርስቶስ ጎን ቤተ ክርስቲያን ተገኘች። ከአዳም ጎን
ሞት ነው የመጣው፣ ስደት ነው የመጣው፣ ኃጢአት ነው የመጣው። ከክርስቶስ ጎን ግን ሕይወት ነው የፈሰሰው፣ ደም ነው የፈሰሰው፣ ንጽሕና ነው የፈሰሰው፣ ቅድስና ነው የተቀዳው። ቤተ ክርስቲያን በክርስቶስ ደም በዕለተ ዓርብ ታነጸች፣ በዕለተ ዓርብ ተሰራች። የመጨረሻው ቤተ ክርስቲያን በበዓለ ሃምሳ ልደቷን፣ ፍጹምነቷን፣ ምልአቷን አገኘች። ሐዋርያት ከብሌታቸው ከእርጅናቸው ታደሱ፣ ከውድቀታቸው ተነሱ፣ ፍርሃታቸው ተወግዶ ጥዋዓን ሆኑ፣ አላዋቂነታቸው ጠፍቶ አስተዋዮች ሆኑ። እግዚአብሔር ማስተዋሉ ለሁላችንም ይስጠን። ያ ነው ቤተ ክርስቲያን መሰረቷ። ታዲያ እነዚህ ክርስቲያኖች ናቸው ቤተ ክርስቲያን ካልን፣ እነዚህ ክርስቲያኖች መጀመሪያ የነበሩበት የአምልኮ ቤት በማርቆስ እናት በማርያም ቤት ነበረ። እንደ አንድ ልብና እንደ አንድ ቃል ነበሩ በተባለው። ከዚያ በኋላ በሄዱበት ሁሉ ቤት እየተዋሱ መኖሪያ እየተዋሱ አገልግሎታቸውን ይፈጽሙ ነበር። ምክንያቱም የሐዋርያቱ ዓላማ ትልቅ ካቴድራል መገንባት አልነበረም፣ ትልቅ ክርስቲያን መስራት ነው የነበረው። አያችሁ፣ አንድ ክርስቲያን ከአንድ ትልቅ ህንፃ ይበልጣል ማለት ነው። አይበልጥም? ይበልጣል አይበልጥም? ይበልጣል። አንድ ክርስቲያን ከትልቁ ህንፃ ይበልጣል፣ ከረጅሙ አጥር ይበልጣል። ምክንያቱም ይሄንን የሰራ ነው እኛ ነን። ምንም እግዚአብሔር ቢረዳንም የእግዚአብሔር ፈቃድ ቢሆንም የተቀደሰ ቢሆንም ሰውን ግን እኛ መስራት እንችላለን? ሰውን መስራት እንችላለን ወይ? አንችልም። ስለዚህ ህንፃ ሥላሴ አስቀደሙ ሐዋርያት ድንጋይ ለመደራረብ አይደለም የመጡት። ሐዋርያት አለቱ የሆነውን የሰውን ልብ ለመሰንጠቅ ነው የመጡት። ሐዋርያት አቧራ ለማራገፍ አይደለም ዓላማቸው፣ ኃጢአትን ማራገፍ ነው የነበረው ዓላማቸው። ሐዋርያት ጨለማውን ብርሃን ማድረግ ነው የነበረው ዓላማቸው። ይህንን ነው የነበረው። ይሄ ነገር እየተቆራረጠ ነው። እኛም ትምህርታችንን ጨርሰው አይደል? አሁን ጨርሰዋለን፣ እናጠቃልለዋለን። ስለዚህ ሐዋርያት በሄዱበት ያስተምሩ ነበር፣ ተአምራትንም ያደርጉ ነበር። ከዕለታት በአንድ ቀን ወደ ታሪኩ ወደ ዛሬ ስንመጣ ጳውሎስና በርናባስ በአንጾኪያ ሂደው በፊልጵስዩስ አገር በመቄዶንያ ይሰብኩ ነበረ። ሕዝብንም አሳመኑ፣ አጠመቋቸው። ወደ ቤተ ጣዖታት ሂዱ አሏቸው። እንግዲያውስ የምናመልክበትን ስሩልን አሏቸው። ከዚያ ወደ ጴጥሮስና ወደ ዮሐንስ ላኩ። እነርሱም ሱባኤ ያዙ። ሱባኤያቸው ከፈጸሙ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማያት ወረደ፣ እመቤታችን ድንግል ማርያምን አስከትሎ። ይህ እንደ ታሪክ ምሁራን እንደሚናገሩት ጌታ ባረገ በ19ኛው ዓመት፣ እመቤታችን ባረገ በ4ኛው ዓመት ወይም ደግሞ በ53 ዓመተ ምህረት ገደማ አካባቢ ማለት ነው። ይሰማል አይደለ? ችግር የለም። ይሰማቸዋል አይደል? ውጭ ላሉት ነው እንጂ ይሰማል አይደል? እንጨርሰዋለን። ስለዚህ ሐዋርያት ሱባኤ ገቡ፣ ሱባኤያቸው ተሰማ። እግዚአብሔር ሱባኤያቸውን ይስማላችሁ፣ ሱባኤያቸውን ይቀበልላችሁ፣ ልመናቸውን ይስማላችሁ፣ ጸሎታቸውን ይስማላችሁ።